ላምባን ስሰራ 10ኛ ክፍል ማትሪክ ወስጄ ወደ 11 ነበርኩኝ። ከዛ በኋላ 11 ላይ ደግሞ ጨርሼ ወደ 12 ማትሪክ አለ። አባቴ ደግሞ በጣም ትምህርት ላይ ኮስተር ያለ ሰው ነው። ስለዚህ ሞር ወደ ትምህርቱ ወደ ክላሱ ነበረ የሚገፉኝ ነበር። ከዛ ትምህርት ጀመርኩ። ትምህርት ተጀመረ፣ ገባው። በቃ በዛው ትምህርት ላይ ቀረሁኝ ማለት ነው። ያጠናሁት ያው ቢዝነስ አድሚኒስትሬሽን እና ኢንፎርሜሽን ሲስተም ነው። ጥሩ ነው። በትምህርት ጊዜሽን ወሰድሽና ከዛ በኋላ በፊልም ስራ ትንሽ ጠፋልሽ። ከዛ በኋላ ደግሞ ድጋሚ መጣሽ። አሁን መጨረሻ ላይ ባለ ክራር አይደለ? ካልተሳሳትኩኝ። በአጠቃላይ ስንት ይሆናሉ ሊዲያ የሰራሻቸው ፊልሞች? 6 ስራዎች። ግን እንትን የለውም፣ ኮንሲስተንሲ የለውም አይደል? ይሄ ቶሎ ቶሎ ስላልሰራኋቸው አንድ ጊዜ እመጣለሁ፣ ከዛ ጠፋለሁ፣ ከዛ እመጣለሁ፣ ከዛ ጠፋለሁ። ለዛ ሌላ ስራዎች ላይ ነው በደንብ እንትን ብለሽ፣ ፊልም ደግሞ ባለሽ ሰዓት ነው። አዎ መሰረት ነው። ተከታታይ ቴሌቪዥን ድራማ የሚሰራሽ ነው? አዎ ጨረስኩኝ። ቁጭትን ጨርሰናል። እንዴ አጫጭቡን